ሐራ በአማራ ክልል በሰሜን ወሎ ተራሮችና ሸለቆች መካከል ያለች የበረሃ ገነት የደጋጎችና የፍቅር ከተማ ናት። ሐራ በሰሜን ራያ ቆቦ፣ በምስራቅና በደቡብ ሀብሩ እንዲሁም በምዕራብ ጉባ ላፍቶ ወረዳዎች ያዋስኗታል። በሰሜን ወሎ ዞን ካሉት 7 ከተሞች አንዷ ስትሆን በኢትዮጵያ ታሪክ ውስጥ የራሷ ልዩ ስፍራ አላት። በ1963 ሐራ የሚል ስያሜ ከማግኘቷ በፊት ቡላጋ ተብላ ትታወቅ ነበር። በመልክዓ ምድራዊ አቀማመጧ 67 በመቶ ሜዳማ፣ 18 በመቶ ተራራማና ኮረብታማ እንዲሁም 15 በመቶ ሸለቋማው በመሸፈን ለከተማዋ ማራኪ ገጽታ እንድትላበስ አድርጓታል። 5 ቀበሌዎች ያሏት ከተማዋ አጠቃላይ ስፋቷ ከ11,000 ሄክታር በላይ ነው። ከአዲስ አበባ በሰሜን ምስራቅ 544 ኪሎ ሜትር እንዲሁም ከአማራ ክልል ዋና ከተማ ባህር ዳር በምስራቅ አቅጣጫ 383 ኪሎ ሜትር፣ ከአፋር ክልል ዋና ከተማ ሰመራ 222 ኪሎ ሜትር እንዲሁም ከሰሜን ወሎ ርዕሰ ከተማ ወልዲያ በምስራቅ አቅጣጫ 23 ኪሎ ሜትር ርቀት ላይ መቀመጧ ሐራን ልዩ የንግድ ማዕከል ያደርጋታል። የከተማዋ ዓመታዊ የሙቀት መጠን ከ18 እስከ 34 ዲግሪ ሴንቲግሬድ ሲሆን የዝናብ መጠኗ ደግሞ 647.4 ሚሊ ሊትር ይደርሳል። ይህ መካከለኛ ቆላማ የአየር ንብረቷ ሕይወት ላለው ሁሉ ምቾት ስለሚሰጥ ለእጽዋት፣ ለአዝርዕትና ለእንስሳት ልማት ተመራጭ ያደርጋታል። አንድን ከተማ የሚያስወድደው የሕዝብና ሕንፃ መብዛት ብቻ እንዳልሆነ ሐራ ተምሳሌት ናት። ሐራን ያወቃትና የኖረባት ሁሉ የሚናፍቃት ወርቅ በሆነው እንግዳ ተቀባይ ሕዝቧ ፍቅር የማይወድቅ የለም። የሁሉ ማኅበረሰብ እንግዳ ተቀባይነት በሐራ ይንጸባረቃል። ሐራ ለእንግዶቿና ለከተመባት ማርና ቅቤዋን አብልታ ወተቷን አጠጥታ አትረካም። የሐራ ሕዝብ ልብ የሚያቀልጥ እንግዳ ተቀባይነት በማብላትና በማጠጣት ብቻ አይገለጽም። አልጋውን ለቆ የሚሰጥ ሩሩህ ሕዝብ ነው። አገልግላት ቋጥሮ እኔ አልፈልግም ስንቅ የምን መንጎዳጎድ ከእንግዳው ማረፊያ ሐራ ነው የሚል ተብሎ የተገጠመላት ለዚሁ ነው። ሐራ ሙስሊም ክርስቲያኑ ያለው ከሌለው ሁሉም ተከባብሮና ተዋዶ በድምቀት የሚኖርባት የፍቅር ከተማ ነች። እንደሚታጠቀው ሽርጥ ባለ ሙሉ ልብ የሆነው የሐራ ሕዝብ ለሀገሩ በጀግንነት ክብርና አንድነት መሥዋዕትነትን ሲከፍል የኖረ ነው። የአካባቢው ባህላዊ የዳኝነትና የእርቅ ሥርዓት በማኅበረሰቡ መስተጋብር ውስጥ ጉልህ ስፍራ ይዛል። ቆቲ ወይንም ሸለጋ በመባል የሚታወቁት የአገር ሽማግሌዎች በግለሰቦች አሊያም በጎሳዎች መካከል የሚከሰቱ ግጭቶችንና ለመግባባቶችን ሕይወት እስከ ማጥፋት የሚደርሱ ጉዳዮችን በመዳኘትና በማስታረቅ ትልቅ ማኅበራዊ ኃላፊነት ይወጣሉ። ሐራ ገበያ ከሳምንቱ ቀናት ሐሙስና ሐራ የተለየ ቁርኝት አላቸው። የዚህ መገለጫ ደግሞ ዘወትር ሐሙስ በሚደራው የሐራ ገበያ መጠነ ሰፊ ግብይት ይካሄዳል። ሐሙስ ገበያ አፋሮችን ጨምሮ
የተለያዩ አጎራባች ከተሞች ነጋዴዎችና ሸማቾች የሚገበያዩበት፣ የተራራቁ የሚገናኙበት፣ ሐጃቸውን የሚወያዩበት፣ ደስታቸውንና ሐዘናቸውን የሚገላለጹበት፣ ለሚቀጥለው ሳምንት ዕቅዳቸውን ይዘው የሚመለሱበት ነው። ይህ ጥንታዊ ገበያ በዘመናዊ መልኩ ተሰርቶ ከአካባቢው አልፎ ሌሎች ክልሎችን የሚያገናኝ እንደሚሆን ትልቅ ተስፋ ተጥሎበታል። ሐራ አንደኛ ደረጃ ትምህርት ቤት የሐራ ልጆች ሃ ሁ ብለው ፊደል የቆጠሩበት፣ ወጣቶች የቦረቁበት፣ ዓይናቸውን የገለጡበት፣ አፍላ ዕድሜያቸውን ያሳለፉበት፣ ዕውቀታቸውን ሳይሰስቱ ያስተማሩ ውድ መምህራን ያሉት ሐራ አንደኛ ደረጃ ትምህርት ቤት ሌላው የሐራ መገለጫ ነው። ወጣቱ አሁን ላይ ላለው የእግር ኳስ ፍቅር ያኔ መነሻው ይህች ትምህርት ቤት ናት። ከዚች ሜዳ የቦረቀ የተጫወተ መቼም አይረሳቸውም። የሐራ ወጣቶች ኩሩና በራስ መተማመን ያላቸው ሥራ ወዳድ በመሆናቸው ራሳቸውንና ቤተሰባቸውን ብሎም ሀገራቸውን ለመለወጥ ካላቸው ተነሳሽነት የመነጨ ባህር ማዶ ተሻግረው በውጭ አገራት በትጋት የሚሰሩ ብዙ ናቸው። ሐራ ሁሌም ልጆቿን ትናፍቃለች። ትዝታችሁ፣ ታሪካችሁ በውስጤ ታትሟል ትላለች። ታሪካችሁንና ትዝታችሁን አምቃ የያዘችው ሐራ ከተማ ለእድገቷና ለለውጧ አጥብቃ ትጣራለች። መድረሳ ልዩ ትዝታ አሊፍ ባብለን የቀራንበት፣ እሳቱን ከውሃ የለየንበት፣ የወጣቱ ጸባይ የታነጸበት፣ ለእውነተኛ አገራችን ዕውቀት የሰነቅንበት ባለውለታ እንዴት ይረሳል? የሐራ እያንዳንዱ ቦታ ትዝታን አምቆ ይዟል። ይህንን ትዝታ ደግሞ በተግባር ለልጅ ልጆቻችን ማስተላለፍ የልጆቿ ፋንታ ነው። የሐራ ልጆች ከተማርንበት ከቀራንበት የተሻለ ሰርቶ ልጆቻችንን የተሻለ ትምህርትና ትዝታ እንዲኖራቸው ማድረግ ትልቁ ኃላፊነታችን ነው። ሐራ በኒ ሐራ ለሚለው የከተማዋ ስያሜ መነሻ እንደሆነ የሚነገረው በ400 ሄክታር ስፋት ተንጣሎ የሚታየው ሐራ በኒ ሐይቅ ሌላኛው ሐራን ልዩ ገጽታ ያላበሳት መገለጫዋ ነው። ካርታ ላይ ከከተማዋ በላይ ጎልቶ የሚታየው ሐራ በኒ ሐይቅ ለከተማዋና ለሕዝቡ ዘርፈ ብዙ ጥቅሞችን የሚሰጥ ሐይቅ ነው። የአካባቢው አርሶ አደሮች ከሐይቁ በመስኖ በመጠቀም እርሻቸውን ያርሳሉ፣ አሳ ያረባሉ። የተደራጁ ወጣቶች ደግሞ ነፋሻማ አየሩን ታከው በመዝናኛ አገልግሎት ለመስራት እየሞከሩ ይገኛሉ። ሐራ ከተማ የምስራቋ ሙሽራ እምቅ ተስፋና ብርሃን ያላት ከተማ ናት። ከተማዋ ያላት መልክዓ ምድራዊ አቀማመጥ፣ የሚያዋስኗት አካባቢዎችና ከተሞች፣ የአየር ንብረቷ፣ ተፈጥሯዊ ገጸ በረከቶቿና ገጽታዎቿ ለተለያዩ የኢንቨስትመንት ሥራዎች ተመራጭ አድርጋታል። የተንጣለለው ሜዳዋም ሀገር በቀልና የውጭ አልሚዎችን በጉጉት እየጠበቀ ነው። ሐራ ከተማን ወደ ከፍታዋ እያንሰራራት የነበረው
ትልቅ ተስፋ የሰነቀላት የአዋሽ ኮምቦልቻ ሐራ ገበያ የባቡር ፕሮጀክት ከ392 ኪሎ ሜትር በላይ ሲሸፍን ከ10 በላይ ከተሞችን ያገናኛል። ይህ ብቻ ሳይሆን ከጅቡቲ ሐራ ገበያ፣ ከመቀሌ ሐራ ገበያ፣ ከሐራ ገበያ ወረታ ባህር ዳር የሚያደርሰው የባቡር ፕሮጀክት ሐራ ከተማን መዳረሻና መገናኛ አድርጋታል። ይህም ሐራን እንደ ሀገር ብቻ ሳይሆን እንደ ምስራቅ አፍሪካም ትልቅ ወደብ የሚገኝባት ከተማ የመሆን ዕድሏን ሰንቆላት ቆይቷል። ይሁንና የአዋሽ ኮምቦልቻ ሐራ ገበያ የባቡር ፕሮጀክት በ2012 ለማጠናቀቅ ታስበው 65 በመቶ ስኬት ላይ ደርሶ የነበረ ቢሆንም በሰሜኑ የሀገራችን ክፍል በተከሰተው ግጭት ምክንያት በመስተጓጎሉ እስካሁን ሳይጠናቀቅ የከተማው ማኅበረሰብም በተስፋ በመጠበቅ ላይ ይገኛል። ስለ ሐራ ብዙ ብንተርክ አይበቃም። ለቅምሻ ያህል ይበቃናል። በቀጣዩ ስኬቷን ለመተረክ ያብቃን። ሰላም ቆዩ። በጤና በሐያት ያገናኘን።